ግን እንዳሉት ከሆነ እርግጠኛ ነኝ ዜናው ለአንተ ጥሩ የሚሆን አይመስለኝም። በጣም አዝናለሁ። ለምን? ምክንያቱም ቀጥታ የምትሄደው ወደ አቃቤ ሕጉ ቢሮ ነው የሚሆነው። ፖሊሶች ውጭ ያሉ እንዴ? አዎ፣ ቀኑን ሙሉ ምሽቱንም እዚህ ነው ያሉት። ኮሎኔል አርቴያጋስ መጥቷል? ማን? አርቴያጋ? አይ ስለሱ ምንም አልሰማሁም። ፈልገው የመጡት ሰዎች አቃቤ ሕግ ኦላርቴና ጠበቃህ ብቻ ናቸው። ሌላ ምንም አልመጣም። ጠበቃዬ? አዎ፣ እንደውም ለነገርህ ውጭ እየጠበቀን ያለ። ብታናግረው የምትፈልግ ከሆነ ይገባል። ትፈልጋለህ? አዎ፣ ጥራው እባክህ። እሺ ተልእኮው ተሳክቷል። ሩቢዮ ቅናሽ ብቻ ሳይሆን ያደረገልን ዱቤ ማመቻችቶልናል። ስለዚህ አሁን ልብሽን ለሰበረው ልጅ ጠበቃ አግኝተሽለታል። መረጋጋት ትችያለሽ። ግን ከዚህ በኋላ የሚያስፈልገን አይመስለኝም። ይቅርታ፣ ሊዝ የቢቢ የልጅነት ጓደኛ ከትንሽ ደቂቃዎች በፊት መጥቶ ነበር። ክርስቲያን ይባላል። ጠበቃ ነው እና በስራው ጎበዝም ይመስላል። ለቢቢ ጠበቃ ይሆነዋል። ኦ ምንድን ነው የምትይው? እና እኔ ከሩቢዮ ጋር ያደረኩት ነገር በሙሉ ከንቱ ሆነ ማለት ነው? ጓደኛዬ በጣም ይቅርታ። እንግዲህ እሱ ያሳዝናል። አሁን ይሄ ሰውዬ በእኔ ላይ በጣም ነው የሚያዝነው። እሺ አሁን እኔ ምን ላደርግ ነው የምችለው? ግን እዚህ ጋር ተስፋ ያደረግሽው አንቺ መሰልሽ። ግን ቆይ አንድ ጥያቄ አለኝ። የፒፔ ጓደኛ ወደዚህ እንዴት ሊመጣ ቻለ? ይሄ ቦታ ሚስጥር አለ? አቃቤ ሕጉን አድራሻውን የሰጠው። ይሄ መረር ያለ ነገር ነው። ይሄ ማለት እኛም ጋር ሊመጡ ይችላሉ ማለት ነው። ማን ያውቃል? ምናልባት ተባባሪ ናቸው ብለው እኛንም እዚህ ማጡት ሊከቱን ይችላሉ። አይ እኔ አሁን የሚያስጨንቀኝ ነገር ይሄ ነገር ቀላል እንደማይሆን ነው ሊዝ። ለምን? ፒፔ ለኦርቴጋ ይሰራ እንደነበር የግድ መናገር ነበረብኝ። አረ ሊዮ ይህንን ነገር ለዛ ሰውዬ እንደነገርሽው ነግሬዋለሁ። ከሱ ጋር ኦርቴጋ ለሰራተኞች ያዘጋጀው ፓርቲ ላይ እንዲልኩም ነገርኩት። ለምን እንደዛ አደረግሽ? እንዴትስ እንደዚህ ሞኝ ትሆኛለሽ? ለምን ሲባል ጠበቃው ነው እና ሁሉንም ነገር ግድ ማወቅ ነበረበት። እውነታውን ማወቅ አለበት እና ለእሱ እስር ቤት የሚያስገቡኝ ከሆነ እገባለሁ። ወንድሜ ይቅርታ አድርግልኝ፣ በጣም ብዙ አስጠበቁሽ። አዎ በጥቂቱ ግን ችግር የለውም። ልናገር እፈልጋለሁ። ካርሎስ እንዴት ነው? በጣም መጥፎ ሁኔታ ላይ ነው እና ከእሱ አንድ መልእክት አለኝ። አኒባል በዚህ ጉዳይ ላይ የማታግዘው ከሆነ አንተም አብረው መቀመቅ እንደምትወርድ ነው የተናገረው። ብትጠነቀቅ ጥሩ ነው። ክላውዲያ፣ አንድ መረዳት ያለብሽ ነገር አለ። ከአንድ ጊዜ በላይ እንዳስጠነቅቅህን የነገረኝ አኒባል ራስህን ነፃ ለማውጣት እየሞከርክ ነው የሚመስለው ብሏል። አይ እውነት አይደለም፣ እንደዛ አይደለም። ግን ደግሞ በምንም ነገር ላይ እያገዝከን አይደለም። ክላውዲያ ይቅርታ፣ በዚህ ሰዓት ክርስቲያን ፒፔ ላይ ስለተፈጠረው ነገር ነው ትኩረቱ። እሱ እንደምታውቂ በጣም እርግጠኛ ነኝ። ይቅርታ አድርግልኝና አኒባል፣ እኔ የማውቀው ብቸኛ ነገር ባሌ እስር ቤት ያለው በልጅ ምክንያት እንደሆነ ነው። እናንተም ለዚህ ነገር ከሱ እኩል ኃላፊነቱ አለብህ። ግን አንተ ነፃነትህን እያጣጣምክ ነው። የተወሰነ ጊዜ ስጡ። አይ ተጨማሪ ጊዜ ልሰጥህ አልችልም። ከገባበት ማጥ ውስጥ እንዲወጣ አግዘው፣ ካለበለዚያ ግን ስለ አንተ ለመናገር ይገደዳል። ስለዚህ ምርጫው በእጅህ ነው ያለው። መልካም ቀን። ያንቺም ክላውዲያ። እናቴ ስለዚህ ነገር ታውቃለች? እዚህ ምስል በዜና ታይቷል፣ በጋዜጣም ታትሟል። ስለዚህ ነገር ታውቃለች። እነ ሊና ማርያስ? ሊና ማርያ ሆቴል ናት፣ አብራኝ መታለች። አንተን ለመጎብኘት ፍቃድ እየጠየቀች ነው። አምላኬ ሆይ ስለኔ ያሰባችሁትን ነገር ማሰብ ራሱ ይከብደኛል በጣም። ቢቤ ምን ተፈጥሮ ነው? እንዴት ነው እንደዚህ አይነት ረመጥ ውስጥ የገባኸው? ወንድሜ ለፖሊሶች እየሰራው ነበር። ሚጌል ኦርቴጋ ለመያዝ የሆነ ተልእኮ በድብቅ እየሰራው ነበር። ማለት የምርህን ነው እያልከኝ ነው? ስታስቡ በዚህ ሰዓት እንደዚህ አይነት ቀልድ መቀለድ ፖሊሶች የምትሰራ ከሆነ ለምንድን ነው በቁጥጥር ስርና በጥብቅ ክትትል እየተደረገ? እሱን ነው እኮ እኔ ማወቅ የምፈልገው ጓደኛዬ። ይህንን ነገር በድጋሚ ልታብራራልኝ ይገባል። ምንም ነገር አልተረዳሁህም። ስማኝ ወንድሜ፣ የመጨረሻ ተልእኮ ላይ የኦርቴጋ ሰዎች ስሬን አወቁ። ሊገሉኝ ተቃርበው ነበር። በጣም ከመደብደባቸው የተነሳ ራሴን ስቼ ነበር። ስነቃ እዚህ ነኝ ያለሁት። ዶክተሩ ኦርቴጋን እንዳሰሩት ነግሮኛል። እናም እኔም የሱ ቡድን አባል በመሆኔ በቁጥጥር ስር እንደምውል አሳወቀኝ። አሁንም ምንም አልገባኝም። ክርስቲያን፣ ይሄ የድብቅ ተልእኮ ነበር። አዎ፣ ግን ያለ ያረጋግጥልን የሚገባ አንድ ሰው መኖር አለበት።
አለበት። እዛ አንድ የምታገኘው አዎ ሰው እንዳለ ምን እየተካሄደ እንደሆነ እንድታጣራልኝ ነው የምፈልገው። ስሙ ራሙን አርቴጋ ይባላል። የተልእኮ ዋና አለቃ ነው። ሁሉንም እሱ ያረጋግጥልሃል። ግን ዛሬውኑ እንድታደርግልኝ ነው የምፈልገው ጓደኛዬ። ከተነሳሁኝ ወደ እስር ቤት ይወስዱኛል። እባክህ እሺ። ምን ተፈጠረ? ልታገኘው ቻልክ? እንዴት ነሽ? ሆዜ? አዎ እኔ ነኝ። ሌላ ማን ሊሆን ይችላል? ከክርስቲያን ጋር አብረን ያለ ነው። በቦታ ነን። የፒፒን ጉዳይ ለማስተካከል ታውቃለህ አይደል? አዎ ሰምቻለሁ። ፍቅረኛሽም የሰበር ዜና ማድመቂያ ሆኗል። እና ምን አገኛችሁ? አሁን ምንም አላገኘንም። ይኸውልሽ ሊና፣ ላስጨንቅሽ አልፈልግም፣ ግን የፒፔ ችግሮች በጣም ውስብስብ ናቸው። አንዳንድ ቦታዎች ለመርዳት እየደዋወየ ነበር። በጣም የተወሳሰበ ነው። ለማን ነው የደወልከው? አይ እሱ ልነግርሽ አልችልም። አስፈላጊ አይደለም። አሁን ዋናው ነገር ክርስቲያን እዚህ ነገር ላይ በጣም ጫና ማድረግ አለበት። እንደዛም ቢሆን ግን ከስር እንደማያመልጥ እርግጠኛ ነኝ። ስለ እሱ እንዴት እርግጠኛ ልትሆን ቻልክ? አሁን የደወልኩልሽ እርዳታ ላቀብልሽ ነው። ያው ምንም እንኳን የሚፈርዱበትን ፍርድ ላስቀንስለት ባልችልም፣ ግን ምናልባት ደህና የሆነ እስር ቤት እንዲገባ ለማድረግ እችላለሁ። ደህንነቱ የሚጠበቅበት ቦታ። ይህን ካረኩ አይበቃም? አደጋ ላይ ነው። ይኸውልሽ ሊና፣ ፔፔ አብሯቸው የሚሰራቸው ሰዎች በክህደት እየከሰሱት ነው። ሆዜ፣ አሁኑኑ እንድትመልስልኝ እፈልጋለሁ። ይሄን ሁሉ እንዴት ልታውቅ ቻልክ? ስለዚህ ለፖሊስ እየሰራ ነበር ነው የምትለኝ? አዎ ያው እንደ ሰላይ ሆኖ ሚጌል ኦርቴጋን ለመያዝ እየሰራ ነበር። እንደዛ ነው። እሱ ትንሽ ግር ይላል። ከፖሊስ እስካሁን ምንም የሰማነው ነገር የለም። ፊሊፔ ጉሬራ ለእነሱ እየሰራ ነው የሚል ምንም መረጃ የደረሰን ነገር የለም። ጉዳዩ እንደዛ ቢሆን ኖሮማ በቁጥጥር ስር ባልዋለ። አንድ ኮሎኔል አለ። ኮሎኔል አርቴጋ ነበር የዚህ ተልእኮ ዋና አለቃ። ራሞን አርቴጋ? እሱ ነው። አዝናለሁ። ለአንተ መጥፎ ዜና አለ። ምንድን ነው? ኮሎኔል ራሞን አርቴጋ ከሞቱ መርማሪ ፖሊሶች ውስጥ ነው። በጣም አዝናለሁ። ሚጌል ኦርቴጋን ለመያዝ ሲል በጥይት ተመቶ ሞቷል። እየዋሸ ነው ጋርዞን። በዛ ተልእኮ ላይ አንድም ፖሊስ አልሞትም። የእነሱ ሰዎች በፍጥነት ስለመጡ በቃ ይሄ ነው የተፈጠረው። እንደ ሪፖርቱ ከሆነ 3 ፖሊሶች በጥይት መገደላቸውን ያሳያል፣ ኮሎኔሉን ጨምሮ። ውሸት ነው ይሄ፣ ውሸት ነው። ፖሊሶቹ የተለየ ሪፖርት አላደረጉም እኮ። ልዩ ኃይሉና መንግስት የተለመደውን ዜና በመጥቀስ ያንተን መያዝ ይፋ ለማድረግ እንደፈለጉ ነው የሰማሁት የነበረው። ሌላ ምንም ነገር ሲወራ አልሰማሁም።